Which bars plus ጤና ይስጥልኝ። የሰዓቱን ዜና ይዤላችሁ ቀርብ ያለው ከዜኖቹ ጋር እናንተ ማን ናችሁ? እኔ አንቺን ስወድ አንቺ ወደሽ ሌላ፣ አውቶቡሱም ሞላ ሚኒባሱም ሞላ ስትል ጃፓን ጎረቤቷን ሰሜን ኮሪያን አስጠነቀቀች። ጃፓን አክላም የእርቀ ሰላም ኮሚቴው ጉዳዩን መርምሮ በአጭር ጊዜ መልስ እንዲሰጠኝ 25 ዓመት እሰጠዋለሁ ብላለች። ማሙድ ጋር ጠብቀኝ ብለሽኝ ጥላውን ገሰሰ ጋር ሲሄድ አንቺ ግን የለሽም ሲል ስሙ እንዲጠቀስ ያልፈለገ 1 2 3 4 የህዳሴ ግድብ መጠናቀቅን ተከትሎ ግብፃውያን ደስታቸውን በተመድ እንዲሁም በአረብ ሊግ በኩል እየገለጹ እንደሚገኙ ቢቢሲ ዋቢ አድርጎ ሱቢ አድርጓል። ድምፅ ስትቀዳ ያስለቀሰች ሴት እንስት በትናንትናው ማምሻ ራሷ እንዳለቀሰች የወጋ ቢረሳ የተወጋ አይረሳም። ዜና ድንቃ ድንቅ። ታዋቂው የአማርኛ ራፐር ካስማሰ ከሚዘፍናቸው ሙዚቃዎች በተሻለ ዝምታ አነቃቂና አዝናኝ መልእክት አለው ሲል አንድ ስሙ እንዲጠቀስ ያልፈለገ ግለሰብ ተናገረ። ያ ግለሰብ ማን ነው? ዓላማውስ ምንድን ነው? እታች ባለው በሲቢ አካውንቴ ደቅ አድርጉልኝ። የጫማውን ማሰሪያ በፖሊስ ያሳሰረው ግለሰብ ይወዳል ወይ ሰበብ? በተያያዘ ዜና ቲክቶከር ጆን ዳንኤል ያኔ ስተት ሰርቻለሁ አልወርድም ብዬ ከዚህ በኋላ ግን ወረድ ካለችኝ ለቀሽትዬ ቸከስም ቢሆን ወርዳለሁ ሲል በቁጭት ተናገረ። የሚወርደው ምንድነው? ግጦሽ ይሁን ዲቪዚዮን እስካሁን የታወቀ ነገር የለም። ሳይንቲስቶች በነገው ዕለት በመላው የኢትዮጵያ የአገሪቱ ክፍል ሲመሽ እንደሚጨልም ተናገሩ። በመሆኑም ካሴሜሮና ኳድራዶ የተባሉት ሁለቱ ደማቅ አስትሮይዶች በግልጽ ለሰው ልጆች ወጥተው በህልም ይታያሉ ሲል የናሳ ጥናት ዋቢ አድርጓል። አርቲስት ግሩም ኤርሚያስ አማላዩ ለሚለው የሰገጠ ፊልሙ በይፋ ወጥቶ የኢትዮጵያን ሕዝብ ይቅርታ እንዲጠይቅ 72 ሰዓታት ተሰጥቶታል ከፖስት ፒል በላይ። ቅሬታ አቅራቢዎቹ አክለውም በስርየት ብናምነው በአማላዩ ግን ሸዋሸዋ ሰርቶናል ሲሉ የሌለ እንደ ዳጣቸው ጨምረው ተናግሯል። በጉዲፈቻ ለተቀበለችው ልጅ መኪናና ገንዘብ በመስጠት ስትበድለው የነበረች ግለሰብ በነዋሪዎች ጥቆማ በቁጥጥር ስር ውላለች። መርማሪው አክሎም በእንቁላል ላይ አንበርክካ በቋንጣ ስትገርፈው እንደከረመች በተበዳይ ሰውነት ላይ የተገኙ ጠባሳዎች ያስታውቃሉ ሲል ፖሊስ ለቢቢሲ ይቀዳለት ሲሲ ብሏል። ወደ ሰዓቱ የአየር ሁኔታ ዘገባ እናልፋለን። ዝርዝሩን የቢዝነስ ዜና ያቀርብልናል። አመሰግናለሁ። ተመልሰናል። እንግዲህ ዜና ውሃውን ባልደረባዬ እንደሚከተለው ያቀብለኛል። ሚሪንዳ። ወደ ሰዓቱ የአየር ሁኔታ ዘገባ እናልፋለን። ዌስትሃምን ከብራይተን ባገናኘው በትናንት ምሽቱ ጨዋታ ላይ ቼልሲ በጉዳት ከሜዳ ሊወጣ ችሏል ሲል ሪፖርተራችን ማን ነው? ለምን ገደልከኝ በሚል ተልካሻ ምክንያት ገዳዩን የገደለው ግለሰብ ትናንትና ማምሻውን በሞት እንዲቀጣ ተወስኖበታል።
ሟችም አክሎ እንዴት ይገለኛል እኔ እኮ ገድየዋለሁ ሲል በቁጭት ተናግሯል። በዚህ ዙሪያ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን በሲቢ ባንክ አካውንቴ ደቅ አድርጉልኝ። የሰዓቱ ዜና ይህን ይመስል ነበር። ዜናውን ወደ እናንተ ያቀረብኩላችሁ እናንተ ማን ናችሁ? አብራችሁን ቆዩ። ውጭ ባርስ